ለመላው የእግር ኳስ አድናቂያንና ለመድፈኞቹ ታማኝ ደጋፊዎች በሙሉ በሰሜን ለንደን ታሪክ ሊሰራ ነው። የዘንድሮውን የዝውውር መስኮት ሙሉ በሙሉ ሊያናውጥ የሚችል እጅግ አስደናቂ ሰበር ዜና ይዘንላችሁ ደርሰናል። አርሰናል የአጥቂ መስመሩን በተለይም የክንፍ ክፍሉን ወደ ማይደፈር የጦር መሳሪያነት ለመቀየር የወሰደው ቁርጠኝነት እርምጃው ፍሬ እያፈራ ይገኛል። በክለቡ የክንፍ መስመር የዝውውር ዝርዝር ውስጥ ካሉ ጠንካራና ዋነኛ ወሬዎች መካከል ቀዳሚው ስም የነበረው ስፔናዊው ኮከብ ኒኮ ዊሊያምስ ወደ ኤሚሬትስ ስታዲየም ለመምጣት ከመቼውም ጊዜ በላይ ተቃርቧል። መጀመሪያ አካባቢ አርሰናል አይኑን ጥሎበት የነበረው የሪያል ማድሪዱ ቪኒሲየስ ጁኒየር ቢሆንም ብራዚላዊ ኮከብን ለማስፈረም የሚደረገው ጥረት እጅግ ታላቅና እብደት የተሞላበት ከፍተኛ የፋይናንስ ፍላጎት የሚጠይቅ ሆኖ ተገኝቷል። በመሆኑም መድፈኞቹ በብልሃት ፊታቸውን በማዞር ኒኮ ዊሊያምስን እንደ ፍጹምና ስልታዊ አማራጭ በመመልከት ወደ ከባዱ የዝውውር ገበያ ገብቷል። አሁን ነገሮች ተቀያይረዋል። ድርድሩ የመጨረሻው ምዕራፍ ላይም ደርሷል። የዝውውሩ ሙሉ ዝርዝር፣ የተጫዋቹን ይፋዊ ውሳኔና ቀጣዩን የሕክምና ምርመራ ሂደት አሁን በዝርዝር እንተነትናለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው መረጃ ስንገባ ነገሮች እጅግ በሚያስደስት ፍጥነት እየተጓዙ ነው። አርሰናል ረጅም ጊዜ ማጥፋትም አልፈለገም። በመሆኑም ከዊሊያምስ ጋር ቀጥተኛ ድርድር በማድረግ በግል ጥቅማ ጥቅሞች፣ በሳምንታዊ ደሞዝና በቦነስ ዙሪያ ሙሉ ለሙሉ ስምምነት ላይም ደርሷል። ተጫዋቹ በአርቴታ ስር ለመጫወት ባለው ከፍተኛ ጉጉት ምክንያት ለንደን ያቀረበችለትን ጥያቄ በደስታም ተቀብሏል። ነገሩን ይበልጥ ማራኪ የሚያደርገው ደግሞ የተጫዋቹ ቁርጠኝነት ነው። ኒኮ ዊሊያምስ ወደዚህ የሰሜን ለንደን ታላቅ ክለብ መቀላቀል እናም የአርሰናልን አዲስ ታሪክ አካል መሆን እንደሚፈልግ አሁን ላለበት ክለብ አመራሮች በግልጽና ፊት ለፊት ተናግሯል። ይህ የተጫዋቹ ጽኑ አቋም ለአርሰናል ትልቅ የድርድር አቅም የሰጠም ሲሆን ዝውውሩ እንዳይደናቀፍም ትልቅ መተማመንን ፈጥሯል። ለመሆኑ አርሰናል ቪኒሲየስን ትቶ ወደ ኒኮ ዊሊያምስ የዞረበት ዋና ምክንያት ምንድን ነው? ሁላችንም እንደምናውቀው ቪኒሲየስ ጁኒየርን ማስፈረም ለአንድ ክለብ የሚጠይቀው የገንዘብ መጠን እጅግ ታላቅ ነው። የዝውውር ዋጋው ብቻ ሳይሆን የተጫዋቹ የዓመታዊ ደሞዝ ፍላጎት የክለቡን የፋይናንሻል ፌር ፕሌይ ሚዛን ሙሉ በሙሉ ሊያናጋው የሚችል ነበር። አርሰናል ግን በአንድ ተጫዋች ምክንያት የክለቡን የረጅም ጊዜ የፋይናንስ ጤናማነት አደጋ ላይ መጣልም አልፈለገም። በመሆኑም ኒኮ ዊሊያምስን እንደ ምርጥና እኩል ብቃት ያለው አማራጭ አድርገው መርጠውታል። ዊሊያምስ በፋይናንስ ረገድ እጅግ በተመጣጣኝ እና ምክንያታዊ በሆነ ወጪ የሚገኝ በመሆኑ ክለቡ የተረፈውን በጀት በሌሎች ክፍተቶች ላይ ኢንቨስት እንዲያደርግ ትልቅ በርም ይከፍትለታል። ይህ የአርቴታና የቦርዱ ድንቅ የታክቲክና የኢኮኖሚ ብልሃት ነው። ታዲያ አሁን ላይ ዝውውሩ ምን ደረጃ ላይ ይገኛል? በአሁኑ ሰዓት አርሰናል ከተጫዋቹ ክለብ ጋር በቀጥተኛና ይፋዊ ንግግር እያደረገም ይገኛል። ከውስጥ ታዋቂዎች የተገኘው መረጃ እንደሚያመለክቱት በሁለቱ ክለቦች መካከል የሚደረገው ድርድር እጅግ በጥሩ ሁኔታ እናም በጣም አዎንታዊ በሆነ መንፈስ እየገሰገሰ ነው። ክለቦቹ በክፍያ አፈጻጸም እናም በመጨረሻው የዝውውር ዋጋ ላይ ሙሉ ስምምነት ላይ ለመድረስ ጥቂት ዝርዝሮችን ብቻ ነው የቀራቸው። ስምምነቱ ልክ እንደተጠናቀቀ ኒኮ ዊሊያምስ ምንም አይነት ጊዜ ሳይፈጅ በአስቸኳይ ወደ ለንደን ይጓዛል። እዚያም በአርሰናል ከፍተኛ የሕክምና ባለሙያዎች አማካኝነት ዝርዝር የሕክምና ምርመራውን ያደርጋል። ይህንን ምርመራ በተሳካ ሁኔታ ካጠናቀቀ በኋላም በይፋ ሙሉ ላይ ፍርሚያውን በማኖር የመድፈኞችን አዲስ የክንፍ መስመር ንጉስ ይሆናል። የአርሰናል የዝውውር እንቅስቃሴ እጅግ አስደናቂ የሆነ ብስለት እያሳየም ይገኛል። የቪኒሲየስ ዝውውርን በፋይናንስ ምክንያት ትቶ ከተጫዋቹ ጋር ሙሉ ስምምነት ላይ ደርሶ ኒኮ ዊሊያምስን ወደ ማጠቃለያው ማምጣቱ የክለቡን ትልቅ ምኞት ያሳያል። ዊሊያምስ በግራና በቀኝ ክንፍ ላይ ያለው ፍጥነት፣ ድሪብሊንግ እና ጎል ማስቆጠር ብቃት ለአርሰናል የፊት መስመር ፍጹም አስፈሪነትን ይጨምርለታል። እናንተስ ምን ታስባላችሁ? የኒኮ ዊሊያምስ ወደ አርሰናል መምጣት ክለቡን የሻምፒዮንስ ሊግ እና የፕሪሚየር ሊግ ዋንጫዎችን በቀላሉ እንዲያንሳ ያስችላል? ከተጫዋቹ ጋር አስቀድሞ የግል ስምምነት መድረሱ የዝውውሩን ፍጥነት ምን ያህል አግዞታል? ሀሳባችሁን አሁኑኑ ከታች በኮሜንት መስጫው ላይ
አስፍሩልን፣ እንወያይበታለን። ቪዲዮን ከወደዳችሁት ላይክ ማድረጉን እንዳይረሱ። እንደዚህ ያሉ ሰፋ ያሉ ትኩስና እውነተኛ የስፖርት መረጃዎች ሁልጊዜ በፍጥነት እንዲደርሷችሁ ደግሞ ቻናላችንን አሁኑ ሰብስክራይብ ያድርጉ እያለን ስለተከታተላችሁን እጅግ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ